ኤን ጋትና ጋት በተመለከተ ፈተናው ስለሚሰጥበት ቀን የምዝገባ ጊዜ የፈተናውን ይዘትና ከዚህ በፊት የተጠየቁ የጋትና ኤን ጋት ጥያቄዎችን በተመለከተ 4 በጣም ጠቃሚ ቲፖችን ልንገራችሁ። ናሽናል ግራጁዌት አድሚሽን ቴስት የሚሰጠው ከሐምሌ 29 እስከ 30 2018 ዓመተ ምህረት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ ውጪ ባሉ በሁሉም የሀገሪቷ ዩኒቨርሲቲዎች ውስጥ የማስተርስ እና ፒኤችዲ ዲግሪያችሁን ለመማር ካሰባችሁ በቅድሚያ ኤን ጋት ተፈትናችሁ ማለፍ ይጠበቅባችኋል። ከወዲሁ በቂ ዝግጅት እንድታደርጉ ነው። በአዲስ አበባ ዩኒቨርሲቲ የማስተርስ እና የፒኤችዲ ትምህርታችሁን ለመማር ካሰባችሁ በቅድሚያ መውሰድ ያለባችሁ ግራጁዌት አድሚሽን ቴስት ነው። ስለሱም የፈተናው ቀንና የምዝገባ ጊዜ ገና ይፋ አልተደረገም። ይፋ ሲደረግ የማሳውቃችሁ ይሆናል። ኤን ጋት የሚያካትተው 3 ፖርሽኖችን ነው። የመጀመሪያው ቨርባል ሪዝኒንግ ነው። ሁለተኛው ኳንታቲቭ ሪዝኒንግ እና አናሊቲካል ሪዝኒንግ። ባለፈው ጥቅምትና ጥር ላይ በተጠየቀው ጥያቄ መሰረት ቨርባል ሪዝኒንግ ወደ 57 ጥያቄዎችን ወይም 57% ከቨር ያደርግ ነበር። በአጠቃላይ 100 ጥያቄዎች ናቸው የተጠየቁት። ለነዚህ 100 ጥያቄዎች 2 ሰዓት ተኩል ነው የተሰጠው። ሰዓቱ በጣም አጭር ነው። ስለዚህ በደንብ መለማመድ አለባችሁ። በአዲስ አበባ ዩኒቨርሲቲ የተሰጠው የጋት ፈተናም ላይ አሁንም ኮንተንቱ በጣም ተመሳሳይ ነበረ። ቨርባል ሪዝኒንግ፣ ኳንታቲቭ እና አናሊቲካል ሪዝኒንግ ያካተተ ነበረ። ቨርባል ሪዝኒንግ 60 ጥያቄዎች ናቸው። ለዚህ 1 ሰዓት ነው የተሰጠው። ከኤን ጋት የሚለየው ለኤን ጋት 2 ሰዓት ተኩል ተሰጥቶ ከፈለጋችሁ ጥያቄ መጀመር ትችላላችሁ። ያ ማለት ታይም ሊሚቴሽኑ 2 ሰዓት ተኩል እስከሚያልቅ ድረስ ማለት ነው። ጋት ላይ ግን እንደዛ አይደለም። የመጀመሪያው ፖርሽን ቨርባል ሪዝኒንግ ከሆነ 1 ሰዓት ነው ለሱ የተሰጠው። እሱን ጨርሳችሁ ወደ ሁለተኛው ፖርሽን የምትሄዱት። አሁንም ለሁለተኛው ፖርሽን 1 ሰዓት ነው የተሰጠው። እሱን ስጨርሱ ወደ ሶስተኛው ሴክሽን ትሄዳላችሁ። 25 ጥያቄ ነው። ለሱም 1 ሰዓት ነው የተሰጠው። ብቸኛው ልዩነት ይሄ ነው እና የጥያቄዎቹ ፕሮፖርሽን ነው የተወሰነ ልዩነት ያለው። ይሄ በአጠቃላይ 125 ጥያቄዎችን የያዘ ነው። ለነዚህ 125 ጥያቄዎች 3 ሰዓት ነው የተሰጠው። የተወሰነ 25 ጥያቄ ያክል ብልጫ ስላለው 30 ደቂቃ ተጨማሪ አለው ከኤን ጋቱ ማለት ነው። በአጠቃላይ የሁለቱ ፈተናዎች ይዘት ይሄ ነው።